የእግዚአብሔር ቃል ሲናገር በተለይም ደግሞ ከትንቢተ ሚልክያስ በኋላ ያለው የዝምታ ጊዜ ወይም የጨለማ ጊዜ ተብሎ የሚታወቅ ነው። መጽሐፍ ቅዱሳችን ላይ እግዚአብሔር በቱሚም በኡሪም አይገለጥም፣ በነቢያት አይናገርም። ዝም የተባለ 400 የዳርክ ጊዜ የሚባለው ወይም የጨለማ ሲዝን የሚባለው ነው። እዛ ላይ ግን በጣም የገረመኝ ዮሐንስ የእግዚአብሔር ድምጽ ነው ከኤልሳቤጥ የተወለደው የበረሃ ድምጽ ነኝ የሚል አበላሉ፣ አኗኗሩ፣ ሁሉ ነገሩ የተለየ ነው። በጣም የሚገርማችሁ ቃል ውስጥ ራሱ የሚያባብል ቃል የለም። ድምጽ ነኝ እያለ አንተ ማነስ ሲሉት እኔ ድምጽ ነኝ እያለ። ሁለተኛ ምግቡ የበረሃ አንበጣና ማር ነበር። ልብሱ ከቆዳ የተሰራ ነበር። እሱ ብቻ አይደለም፣ የሚያባብል ቃል አይናገርም። እናንተ የእፉኝት ልጆች እያለ በዚህ ሃርድ የሆነ ቃል ውስጥ ግን የመዳንን መንገድ የሚያሳይ የእግዚአብሔር መንፈስ በውስጡ ስለነበረ ከዮርዳኖስ ማዶ ጭምር እየመጡ የእግዚአብሔርን ቃል ይሰሙ ነበር። እና በጣም የሚገርማችሁ ዮሐንስ መጥምቁ ዮሐንስ ነው። እሱ ምድር ላይ የቆየው ወደ 34 ዓመት ብቻ እንደሆነ የእግዚአብሔር ቃል ስናጠና እናገኛለን። ሌላው እናትና አባቱ እንደሚታወቀው በጣም በስተርጅናቸው ከካህኑ ዘካርያስና ኤልሳቤጥ የተወለደ ነው። እነሱም ኦልሞስት አርጅተው ስለነበረ የተወለደው ልጁ 7 ዓመት አካባቢ ሲቆይ ኦልሞስት ወደ 8 ዓመት አካባቢ ብቻ ሲደርስ ወላጆቻቸው ወደ ጌታ እንደተሰበሰቡ አንድ መጽሐፍ ላይ ለማንበብ ችያለሁ። ኦኬ፣ ዛሬ ልነግራችሁ የፈለግኩት ይህ ቅዱስ የእግዚአብሔር ሰው ነበርና አንዲት ግን በጣም ቶክሲክ የሆነች መርዛማ ሴት ነበረች። የሄሮድስ የወንድሙ የፊልጶስ ሚስት ነች ሄሮዲያዳ። ይችን ሴት ፊልጶስ ደግሞ ችላ ብሏት ሚስቱን ከሱ ስር ንጉሱ ወስዶ ሚስቱ ሊያረጋት ሲወስዳት ይህ አይገባም ብሎ ለፍትህ ቆመ እና ያን ቂም ይዛበት ነበር ሄሮዲያዳ በዮሐንስ ላይ የያዘችው ቂም ስለነበረ ምቹ ጊዜ ትጠብቅ ነበር። ከዕለታት አንድ ቀን ግን ባለሟሎችን የቤተ መንግስት ታላላቅ ባለስልጣናትን ሰበሰበና ግብዣ አዘጋጀላቸው። በዚህ ሰዓት ነበር ሄሮዲያዳ ልጇን አሳምራ ወደ ንጉሱ የላከችው። ቃል ውስጧ ላይ ዘርታ ሄዳ ንጉሱን እያሞካሸች ስለሱ በጣም ደስ የሚሉ ነገሮችን እያወራች እንድትዘፍንለት ላከቻት። ልጅቱም ደግሞ እየተወዛወዘች ንጉሱን ካልልክ በጣም ከፍ አደረገችው። ንጉሱም በሄሮዲያዳ ልጅ ሙዚቃና ዘፈን በጣም ተማረከ። ስለዚህ ባለሟሎቹ ከፍተኛ ባለስልጣናት ባሉበት እንግዶቹ ፊት በጣም ደስ ስለተሰኘ የምትፈልጊውን ነገር ንገሪኝ፣ የመንግስት እኩሌታ ቢሆን እንኳን ይሰጥሻል አላት። ከዛ ልጅቷም የዋዛ አይደለችም። እናቷ ጋር ሄዳ ሄሮዲያዳን አማከረቻት እና ሄሮዲያዳ በጣም የዚህ ምድር ላይ የክፉ ምሳሌ የሆነች ሴት ነችና ገንዘብ አልጠየቀችም፣ ወርቅ ሀብት ሀገር አልጠየቀችም። የዮሐንስን ራስ ነው የሚፈልገው አለች። በጣም እንነት የጸናባት ሴት ነችና ኢጎነት እያደገ ሲሄድ በዚህ ልክ ነው የራሳቸውን ዲግኒቲ ወይም ክብራቸውን ለማስጠበቅ የሰው ነፍስ እስከ ማጥፋት የሚሄዱ በጣም አደገኛ ሰዎች አለማችን ላይ ያሉ። ከነዛ መካከል አንዷ ነችና ሳትራራ የእግዚአብሔር ሰው ነው ብላ ሼም እንኳን ጥቂት አልያዛትም። ስለዚህ ንጉሱ ጋባዦች መካከል ለገባው ኪዳንና ቃል ኪዳን